እሺ አሁን ደግሞ ዩቲዩብ ቪዲዮ እንዴት ፖስት እንደምናደርግ እናያለን። መጀመሪያ ዩቲዩብ ስቱዲዮ ላይ እንገባና የምናጠፋው ነገር አለ። ስለዚህ ዩቲዩብ የምትለው ልክ እንደዚህ አንኢንስታል ለማጥፋት አፕሊኬሽን ወይ ምናምን የሚመጣ ነገር አለ። ምን ታደርጋላችሁ? ከላይ በኩል ክባ የሆነ ነገር አለ ትነካላችሁ። ወይም ደግሞ አፕ ኢንፎ ሚል ካለ እሱን ትነካላችሁ ማለት ነው። ልክ ቀይ በቀይ በኩል ማከባት ያለሁትን ትነካላችሁ። ይሄን ከነካችሁ በኋላ ዝቅ ትንሽ ስታደርጉ ሴት አስ ዲፋልት ሚላል እኔ ከለር ማድረግበትን መንካት ነው የሚጠበቅባችሁ። አንድ ጊዜ ስትነኩት ይሄን ኦፕን ሰፖርትድ ሊንክ የምትልቺ ኦን የሆነችው እኔ ኦፍ አድርጊያት ነበር፣ ለዛ ነው ኦን የሆነችውን ኦፍ ማድረግ። ልክ እንደዚህ ኦፍ ሆነች ማለት ነው። እንደዚህ ከሆነ ኦን ነው፣ ይሄ ደግሞ ኦፍ ነው ማለት ነው። ስለዚህ እንመለሳለን። አሁን ቀጥታ ወዴት እንሄዳለን? ወደ ክሮም ነው የምንሄደው። እሺ ክሮም አፕሊኬሽን የምታዩት እዚህ ጋር መሀል ላይ ያለው ነው ያሁን የነካሁት። ስለዚህ አንድ ክሊክ ነው የምናደርገው። ዩቲዩብ እንደገባችሁ ምን ታደርጉልኛላችሁ? በላይ በኩል 3 ነጠብጣብ አለች። 3 ነጠብጣብ አነካለን። ዲስክቶፕ ሳይት የምትለዋለች አሁን እኔ የነካኋት ማለት ነው። እቺ ክቦ ያረኳትኝ ራይት ከሆነች ትሁን፣ ካልሆነች ግን ራይት ማድረግ ያ ማለት ልክ በኮምፒውተር እንዳለ ሆኖ ነው የሚያሳየን ማለት ነው። የኮምፒውተር አይነት ነው የሚያሳየን ስልካችን ማለት ነው። ስለዚህ ዩቲዩብ የምትል ካለች ከፊት ለፊት እናንተ ጋር እሷን ንኩ። ከሌለች ደግሞ ከሱ በላይ ያለው መጻፊያ እንነካና ዩቲዩብ ፊደሉን በትክክል መጻፍ .com መጀመሪያ ላይ ይመጣል፣ ወይ ደግሞ .com ላችሁ ጽፉ። መጀመሪያ የሚመጣው ቀዩ የዩቲዩብ ምልክት መንካት ልክ እንደዚህ ወደ ውስጥ ያስገባናል ማለት ነው። ስለዚህ አሁን ይሄ ዩቲዩባችን ነው። የእናንተ ግን 2-3 ዩቲዩብ ካላችሁ በማንኛው ዩቲዩብ እንደገባችሁ ማረጋገጥ ትችላላችሁ። ላይ ያለችው የፎቶ ምልክቷን መንካት እነካለን። ከዛው ስም ያመጣል ማን ምናምን የዩቲዩብ ቻናል ኢልሃሚው ማን ብቻ የፈለጋችሁትን የተከፈተበትን ይመጣላችኋል። ከዛ ዩቲዩብ ስቱዲዮ እኔ ክብ ማረጋውን በከለር መንካት ዩቲዩብ ስቱዲዮ የሚለውን መንካት። እሺ ዩቲዩብ ስቱዲዮ የሚለውን ነክተናል። ልክ እንደዚህ ወደ ውስጥ አስገባን ማለት ነው። ዩቲዩባችን ስንት ሰብስክራይበር እንዳለው በዚህ ወር ስንት ሰዓት እንደቆጠረ ስንት ዶላር እንደቆጠረ ሁሉ የምናይበት ቦታ ዩቲዩብ ስቱዲዮ ይባላል። የምንቆጣጠርበት ዩቲዩባችን ማለት ነው። ስለዚህ አሁን ፖስት ወደ ማድረጉ ስንገባ ክሬት የምትላለች ላይ እሷን መንካት፣ አንድ ጊዜ ሲደመር ምልክቷን መንካት። አፕሎድ ቪዲዮ የምትላለች አፕሎድ ቪዲዮን መንካት። ላይቭ ለመግባት ከሆነ ጎ ላይቭ ትላለች። ክሬት ፖስት ይሄ እንኳን አደረሳችሁ ምናምን በዓል ሲደርስ ወይ ደግሞ የሆነ ሐሳብ የምታጋሩበት በፎቶ ምናምን ደግሞ አለች። ስለዚህ የመጀመሪያውን እንመነከኛ አፕሎድ ቪዲዮ የምትል መንካት። እዚህ ጋር ከመጣን በኋላ ሴሌክት ፋይል የምትላለች በጥቁር ወይ ደግሞ በነጭ እሷን መንካት። እዚህ ጋር ቪዲዮ አሁን ነው የምትሰሪው ወይስ ደግሞ የተሰራ ቪዲዮ ፋይልስ ላይ ነው? ፋይል የሚለውን እንነካለን። ከዛ ወደ ጋለሪ እንሄዳለን። እዚህ ጋር የምንመርጠው ቪዲዮ ረዝም መሆን አለበት። አጭር ከሆነ ሾርት ብሎ እንትን ስለሚያስደርገው ከ3 ደቂቃ በላይ ኢንድ ስክሪን እንዳይከለክለን ረዘም ያለ ቪዲዮ ክሊክ እናደርጋለን። ያዘጋጀነውን ቪዲዮ እንመርጣለን። ደን የሚለውን እናካለን ማለት ነው። ልክ እዚህ ጋር ወደ እንትን ፕሮሰስ ማድረግ ጀምሯል። ይሄ የነበረው ርዕስ እናጥፋው። ከዛ ደስ የሚል ለምሳሌ የሚል የቀን ውሎ፣ ይሄ እናንተ የፈለጋችሁት ርዕስ ነው የምትሰጡት። ዲስክሪፕሽን ብዙም ሰላም ለሁሉም ዝም ብላችሁ ባጽፉም ወይ ደግሞ ዩቲዩባችሁ ምን እንደምትሰሩበት መጻፍ ትችላላችሁ። ከዛ ባነር አዘጋጅተናል። ተምብኔል የሚባለው የሚለጠፉን ፎቶ አይደለ? አፕሎድ ፋይል የምትላለች ሁልጊዜም ከ2 ሜጋባይት በላይ መሆን አይችልም። ይሄን ማወቅ አለባችሁ። ተምብኔል ስታዘጋጁ ስንት ሜጋባይት እንደሆነ የፎቶዋን እንትን ማየት ከ2 ሜጋባይት በላይ አይቻልም። ስለዚህ እዚህ ጋር 3 ባነር የምትጠቀሙ ከሆነ ሶስተኛዋን ቴስት ኤንድ ኮምፔር 3 ባነር ራሱ ለብዙ ለተለያዩ ሰዎች በተለያየ ባነር ይልክላችሁና ከሶስቱ ይሄኛውን ጥሩ እየታየበት ያለው ነው ደግሞ ያሳያችኋል እናንተ። ስለዚህ ባነር ካልሰራችሁ ደግሞ አውቶ ጄኔሬትድ የምትለው መሀልኛው እንነካለን። ስለዚህ ሲስተም 3 አይነት ፎቶ ይሰጠናል። ከቪዲዮ ውስጥ ካለ ነው
3 ፎቶ ይሰጠናል። ስለዚህ አንደኛውን መርጠን ኔክስት የምትለውን መንካት፣ አንደኛውን መምረጥ። እዚህ ጋር ገና እንትን ስላላረገልን ምክንያቱም ቪዲዮ አፕሎድ አድርጎ ስላልጨረሰ ነው። ምንድነው የምናደርገው? አንዲቷን ከ3ቱ የሚያሳይን ፎቶ ማየት ጠጋ ብለን የትኛው ይሻላል፣ ከዛ ኔክስት ማለት ነው፣ ደን የሚለውን ማለት ነው። ኦልሬዲ ሴቭ ያደርገዋል ማለት ነው። ባነር ካላችሁ ደግሞ አፕሎድ ፋይል የምትለውን እነካለን። ከዛ ያዘጋጀነው ባነር አለ አይደለ? እንዳልኳችሁ ከ2 ሜጋባይት በላይ መሆን አይችልም። ያዘጋጀነውን ባነር ልክ ለምሳሌ በዚህ መልኩ ከመረጥን በኋላ ደን እንላለን። አያችሁት? ቀይ አበራ። ምክንያቱም ይሄ ፋይል ከ2 ሜጋባይት በላይ ስለሆነ ማለት ነው። ቢገር ዘን 2 ሜጋባይት ከ2 ሜጋባይት በላይ ነው። ስለዚህ አያስጭነንም ማለት ነው። እሺ ሌላ ዝም ብለን ለእንትኑ ፎቶ እንምረጥ እስኪ። እዚህ ጋር ደን አፕሎዲንግ እያደረገ ነው። በቃ ይሄ አልፏል። ይሄ ማለት ከ2 ሜጋባይት በላይ ስለሆነ ነው ማለት ነው። ሁሉም አንድ ባንድ በስነ ስርዓት ነው ሙሉ መረጃውን ማወራ ያለሁትኝ። መስማት ቪዲዮ እንደጋግማችሁ ማየት፣ የነካሁትን ደግሞ እየፈጠንኩባችሁ ከሆነ መለስ እያደረጋችሁ ማየት ማለት ነው። አሁን የሚቀጥለው ፕሌሊስት ነው። ፕሌሊስት ማለት ቪዲዮዎችን የምንከፋፍልበት ነው። ለምሳሌ እኛ አሁን ፕራንክ እንሰራለን። ፕራንክ አለ፣ የቀን ውሎ አለ፣ ባህል ይዘት ያለው ደግሞ የምንሰራቸው ቪዲዮዎች አሉ። ሼሪንግ ለሰዎች የምናጋራው ሀሳቦች ደግሞ አሉ። ስለ ዩቲዩብ ምን ይሁን ስለገጠመን ነገር። ስለዚህ እነሱ ለየብቻ ማድረግ ከፈለጋችሁ ሰዎች ፕራንክ የሚለው ዝርዝር ጋር ገብቶ ሙሉ ፕራንካችሁ አንድ ላይ ያገኘዋል። ዴይሊ ቪሎግ የቀን ውሎ የምትሰሯቸውን እንደዛ ያገኛቸዋል። ለየብቻ እንዲያገኝ ፕሌሊስት እናዘጋጃለን ማለት ነው። ባናዘጋጅም ችግር የለውም። ብናዘጋጅ ደግሞ ሁሉም አንድ ላይ ይደረደራል ማለት ነው። ማዘጋጀውን አሳያችኋለሁ ማለት ነው። ስለዚህ ሴሌክት የምትለዋለች አይደለ? ሴሌክት የምትለውን እነካለን። ይሄ ክሬት ፕሌሊስት የሚል ሊመጣ ይችላል እናንተ ጋር። ይሄ ኦልሬዲ ከዚህ በፊት ክሬት ተደርጎ ስለነበረ ነው። አሁን አብረን ክሬት እናደርጋለን፣ እንዴት ክሬት እንደምታደርጉ ማለት ነው። ክሬት ፕሌሊስት የምትል ትሆንቻለች እናንተ ጋር፣ ግን እሷ ጋር አካባቢ ያለችው መንካት። ስለዚህ ኒው ፕሌሊስት ትላለች። አዲስ መፍጠር የምትፈልጉት እኔ አሁን እዚህ ጋር ዴይሊ ቭሎግ አለ፣ ቭሎግ፣ ፕራንክ፣ ኢንተርቴይንመንት፣ ሰርፕራይዝ ልክ እንደዚህ አይነቶች ብዬ ከፋፍዬ ነበር ለምሳሌ ማለት ነው። ኒው ፕሌሊስት የምትለውን መንካት፣ ከዛ ሲደመር ምልክቷን መንካት ላይኛዋን ማለት ነው። አሁን እዚህ ጋር ምን አይነት ፕሌሊስት ነው የምትፈልጉት እያለ ነው። መጻፍ የምትፈልጉትን የቀን ውሎ በአማርኛ መጻፍ ትችላለች፣ በእንግሊዝኛም የቀን ብላችሁ ስልካችሁን ዙምን አውት ዙም መቀነስም ዙም መጨመርም ይቻላል። ስለዚህ አንዳንድ ጊዜ ከንትን ሊወጣባችሁ ስለሚችል ወደ ኋላ እንዳትመለሱ። በእጃችሁ ልክ ፎቶ ለማስፋትና ለማጥበብ እንደምትጠቀምበት በሁለት ጣታችሁ ማስፋትና ማጥበብ ትችላላችሁ። የቀን ውሎ ክሬት አደረኩኝ። ስለዚህ የቀን ውሎ ብሎ ላይ መጣልኝ። አሁንም ሲደመር ምልክቷን እነካለሁ። አሁንም ሲደመር ምልክቷን ከነካው በኋላ ደግሞ ምን ፕራንክ ብዬ ጽፋለሁ። በእንግሊዝኛ ከፈለጋችሁ በአማርኛ ፕራንክ ብዬ ጽፋለሁ። አሁን እንዳልኳችሁ የሴቭ የሚለው የለም። በጣም ዙም ሆኗል፣ በጣም ጠጋ ብሎናል። በሁለት ጣታችን ማጥበብ ቀላል ነው። የተባላችሁትን ብቻ ማድረግ ማለት ነው። ክሬት እንላለን። ደግሞ አሁን ፕራንክም አድርገናል ማለት ነው። ስለዚህ ልክ እንደዚህ ቪዲዮ በሰራን ቁጥር ሁሌም ፕሌሊስት መምረጥ አዲስ መፍጠር አይጠበቅብንም። ምን ቪዲዮዎች እንሰራለን ናቸው 4-5 ታደርጉና ሁሌ ፖስት ታደርጉ ሴሌክት ፕሌሊስት ላይ ገብታችሁ ሁሌ እንደዚህ ያለ የምታደርጉ። ዛሬ አዲስ ጀማሪዎች ከሆናችሁ ነው እንደዚህ የምታደርጉት። ከዛ ምንድነው የምታደርጉት? ፕራንክ ከሆነ ፕራንክ። አሁን ለምሳሌ ኢንተርቴይንመንት አዝናኝ የሚላል አለ። አሁን እነዚህ ነጭ ይሆንቱን ላጥፋቸው። አሁን ሙሉ ለምሳሌ ክሬት አንድ ጊዜ ከፈጠርን በኋላ ልክ እንደዚህ ቀጣይ ቪዲዮ ፖስት ስናደርግ ፕሌሊስት ላይ ስንገባ እንደዚህ ይመጣልናል። የእናንተ አሁን የሰራችሁት ቪዲዮ ምን ላይ ነው የሚመደበው? ኢንተርቴይንመንት ከሆነ አንዲቷን ትነካላችሁ፣ ራይት ናት። ስለዚህ ኢንተርቴይንመንት ከሚለው ተመድቧል ማለት ነው። ሰርፕራይዝ ከሆነ ሰርፕራይዝ የፈለጋችሁትን መንካት ማለት ነው። አንድ ጊዜ ትነካላችሁ። ለምሳሌ ያሁኑን ዝም ብዬ የቀን ውሎ ልበለው። የቀን ውሎ
በእንግሊዘኛም የቀን ውሎ አለ። እኔ ላይኛውም የቀን ውሎ አማርኛ ላድርግና ደን የምትለው እነካለሁ። ስለዚህ የቀን ውሎዎቼ አንድ ላይ ይሰበሰባሉ ማለት ነው። ኪድስ ኢትስ ናት ሜድ ፎር ኪድስ የሚለውን እርግጠኛ ሆኖ ሁሌ መምረጥ አይጠበቅባችሁም። አንድ ጊዜ ከተነካ ሁሌ እሱ ጋር ነው ራሱ የሚያደርገው። ስለዚህ ሾው ሞር የሚለውን እንቀጥላለን። እዚህ ጋር አለርትድ ኮንቴንት የሚላለ አለርትድ ኮንቴንት የሚላለ እዚህ ጋር ነው የምለው። አለርትድ ኮንቴንት ማለት አርቲፊሻል ነገር ትጠቀማላችሁ ወይ ነው። አርቲፊሻል ማለት አይ ምናምኖች እየተጠቀማችሁ እንደዛ እኛን አይመለከተንም። የራሳችን ድምፅ የራሳችን ሁሉን ነገር ስለምንጠቀም ልክ ኖ ብለን ወደታች እንሄዳለን። እዚህ ጋር ታግ ማለት እናንተ ጋር የሚመሳሰሉ ስራ የሚሰሩ ሰዎች ጋር ማመሳሰል፣ ታግ ማድረግ፣ ለነሱ እንትን ማድረግ፣ የነሱን ስም የነሱን እንትኖች መጻፍ። ለምሳሌ አቡጊዳ ብለን እቺ ቀስት ያለችው የጽሁፋችን አጠገብ ስንነካ አሁንም ዙም ጠበብ እናደርገዋለን። እንትን ሊያደርግ ይችላል። አቡጊዳ ብሎ ያው እንትን አድርጎናል። ኤቢ ግሬስ ከሆነ ደግሞ ለምሳሌ ኤቢ ግሬስ ከሆነ አሁንም ከእንትን አጠገብ ያለችው እቺ ቀስት ንክት ስናደርግ ኤቢ ግሬስ የዘባረቀ ነው። ስልኬ እዚህ ጋር ነበር የሚያመጣው። ኤቢ ግሬስ አድርጎታል። ልክ እንደዚህ እንትን ማለት መጻፍ የምትፈልጓቸውን ታግ ማድረግ ግን እናንተ ጋር ተመሳሳይ የሆኑትን አስተማሪ ቪዲዮ ከሆነ የምትለቁት አስተማሪ፣ ሃይማኖታዊ ከሆነ ደግሞ ሃይማኖታዊ ከሚሰሩት፣ ፍቅር የጥንዶች ካፕል ከሆነ ደግሞ የምትፈልጉትን ካፕል መጻፍ ማለት ነው። ልክ እንደዛ ከጻፋችሁ በኋላ ሴሌክት ላንጉጅ ይላል። በምንኛ ነው የምታስተምሩት? ብታረጉት ባታረጉት ያን ያክል እንትን የለውም፣ ግን ንክት ታረጓታላችሁ። ሴሌክት ላንጉጅ የምትለውን እዚህ ጋር ያስመርጣችኋል። አምሃሪክ እኔ አማርኛ ነው። ሌላ ቋንቋ የምታስተምሩ ካላችሁ ሌላ ቋንቋውን ትመርጣላችሁ ማለት ነው። ሪከርዲንግ ዴት ቪዲዮን መቼ ነው ሪከርድ ያደረጋችሁት ያላችሁት? ዝም ብላችሁ በዛሬው ቀን ታደርጉታላችሁ። ምንም እንትን የለውም። አንዱን ቀን ስል መንካት ነው። ወደፊት ያለውን ወደ ኋላ ያለውን ራሱን እንትን ያደርጋችኋል ማለት ነው። ነጭ የነበረችው በቀን ነጭ ስለሚያደርግላችሁ እሱ መንካት ትችላላችሁ። ቪዲዮ ሎኬሽን የት ሆናችሁ ነው ፖስት የምታደርጉት የሚለው አለ። እኔ ኢትዮጵያ ነኝ። ኢትዮጵያ ትንሽ በእጃችሁ ጠበብ ላይ ያለው እየጠፋ ስለሚሄድ በእጃችሁ ጠበብ ማድረግ ኢትዮጵያ የሚለውን ነካሁኝ ማለት ነው። ሳውዲ ከሆናችሁ ሳውዲ፣ ዱባይ ከሆናችሁ ዩኤኢ፣ ዩናይትድ አረብ ኤምሬትስ ብላችሁ ጽፋላችሁ። ይሄን ከጨረሳችሁ የመጀመሪያ ፕሮሰሱን ጨረስን ማለት ነው። ስለዚህ ወዴት እንቀጥላለን? ቪዲዮ ኤሌመንት ጀማሪ የመጀመሪያ ቪዲዮችሁ ከሆነ ዩቲዩብ ላይ ታልፉታላችሁ። ምክንያቱም አንድ ኢንድ ስክሪን ለማስገባት ነው። ኢንድ ስክሪን ማለት የእናንተ ቪዲዮ ተጫውቶ ካለቀ በኋላ ባለፈው የፖስታችሁት ደግሞ እዛ ያለ ቀጥለው እንዲያዩትኝ ስልኩን ቁጭ አድርገው አሁን ከፍተውት ከሄዱ ሁለተኛ ቪዲዮ ራሱ ያጫውትላችኋል የባለፈው የተፖሰተ ቪዲዮ። ስለዚህ ምንድነው የምታደርጉት? ዛሬ የመጀመሪያ ቪዲዮችሁ ከሆነ እንዳልኳችሁ ምንም ስለማታደርጉ ታልፉታላችሁ። የመጀመሪያ ቪዲዮችሁ ካልሆነ ግን አድ የምትለውን እንነካለን። ከዚህ ጋር ላይኛውን እንነካለን። ችግር የለም፣ ምንም እንትን የለውም። እንነካለን። አሁን ራሱ ባለፈው ያረኩትን ያመጣልኛል። ለመቀየር ከፈለጋችሁ ወይ ደግሞ ከዚህ በፊት አድርጋችሁ ማታውቁ ከሆነ ይቺ የመረጠልኝን ቪዲዮ ያቺ ፎቶ አይደለም፣ በቀኝ በኩል ያለች ፎቶ ሳይሆን አራት ማዕዘኗ ያለችውን እንነካለን። ከዛ ቪዲዮ ማርቲ በትምህርቱ አንደኛ ምናምን የሚለውን ከሷ አጠገብ የእስክሪብቶ ምልክት አለች፣ የእርሳስ ምልክት፣ እሷን መንካት። አሁን እዚህ ጋር ፖስት ያደረግናቸው ቪዲዮዎች ናቸው፣ መረጡ ይላችኋል ማለት ነው። ስለዚህ የፈለኩትን አንድ ቪዲዮ መረጥኩኝ፣ ቀየረው ማለት ነው። ስለዚህ ልክ በዚህ መልኩ የፈለጋችሁትን እንትን ታደርጋላችሁ። ሴቭ እንላለን። ከዛ ቼክ እናንተ ምንም አታደርጉም። ቼክ አድርጎ ችግር ያለበት የለበትም ታች ይላችሁ። ቼክስ ኮምፕሊትድ
ኖ ኢሹ ፋውንድ። ገብቷችኋል? የሰራችሁት ቪዲዮ ላይ ምንም ችግር የለበትም እያለ ነው። ግን ዛሬ ችግር የለበትም ቢል የሰው ሙዚቃ ከጠቀማችሁ የሆነ ነገሮች የሰው ቪዲዮዎች ከጠቀማችሁ የሆነ ጊዜ ኮፒራይት ሪዩዝድ ኮንቴንት ነገሮች አንኦሪጂናል የራሳችሁ ካልሆነ ቪዲዮ ኦሪጂናል የእናንተ ካለ ሊያመጣባችሁ ይችላል። ዛሬ ባይላችሁም ነገ ወዲያ ከወር ከሁለት ወር ከ6 ወር ከዛ በላይም ሊያመጣው ይችላል። ሲስተም አንድ ጊዜ ሲያገኘው ይልክላችኋል ማለት። ስለዚህ ግን ቼክስ ኮምፕሌትድ ኖ ኢሹ ፋውንድ የሚለውን አረጋግጡ። ያ ማለት እዚህ ጋር ዙም ላድርግ ላሳያችሁ። ከታች በኩል ነው። ከታች በኩል አያችኋት ራይት ሆናለች። ኮምፕሌትድ ምንም አይነት ችግር የለበትም፣ ቪዲዮ ላይ ጥሰት ምናምን የለበትም እያለ ነው ማለት ነው። ቀጥለን ቪዚቢሊቲ የሚለው ጋር እንገባለን። ከዛ አሁን ይሄ ፐብሊክ ይሁን ወይስ ፕራይቬት ላይ ይቀመጥ ወይስ ደግሞ ፕሮግራም አድርገን ፖስት እናድርገው ማለት ነው። እዚህ ጋር ደግሞ ምን እናደርጋለን? ስኬጁል እናደርጋለን። ስለዚህ ስኬጁል የምትለዋለች ከታች ቀስቷን እንነካለን። ስለዚህ ለመቼ ነው ፖስት ማድረገው? ዛሬ ከወር በኋላም ፖስት ማድረግ ይችላል። ዛሬ ቀጥሬው ለከዚች ወር በዚች ቀን ፖስት አድርግልኝ ማለት ይችላለሁ። ለቀጣይ ሳምንት ፖስት አድርግልኝ። አሁን ሁሉም ነገር አሟልቼ ሰጠውና እኔ በሌለሁበት ቀን ፖስት ያደርጋል ማለት ነው። ገብቷችኋል? ስለዚህ እናንተ ይቺ ቀን የምታስመርጠውን እንትን እናደርጋለን። ሳንደይ፣ ማንደይ፣ ቱስደይ ምናምን ብሎ ይደረድራቸዋል። ስለዚህ ዛሬ በፈረንጆች 11 ነው። ለ17 ለአርብ ፖስት አድርግልኝ ልበል ካልኩኝ አሁን 17 ፍራይዴይ። ያው የመጀመሪያው ኤስ እሁድ፣ ኤም ሰኞ፣ ቲ ማክሰኞ፣ ደብሊው ሮብ፣ ቲ ሐሙስ፣ ኤፍ አርብ፣ ኤስ ቅዳሜ ድርድር ያሉት ቪዲዮዎች። ስለዚህ ለአርብ ነው የምፈልገው ካልኩኝ በአርብ ስትሬት ስንታለች? 17። አሁን የሚመጣው አርብ። ቀጣይ አርብ ከሆነ ደግሞ በእሷ በታች 24። የቀጣይ ከ3 ሳምንት በኋላ ከሆነ 31። ስለዚህ በምንፈልገው ቀን እንመርጣለን። እኔ ለአርብ ላርገው ብያለው። 11 የምትለውን 17 የምትለውን መረጥኩኝ። ስለዚህ እዚህ ጋር ደግሞ ሰዓት ላይ ደግሞ አሁን በእኛ 11 ከ52 ይላል። ያ ማለት 6 ሰዓት ቀን እየሆነ ነው ማለት ነው። በፈረንጆች ስለሆነ ኦልሬዲ እዚህ ጋር እንትን የምናደርገው እኔ 3 ሰዓት ማታ ፖስት ማደርግ ከሆነ 9 ሰዓት ፒኤም። ያ ግን እንደናንተ ሰዓት አቆጣጠር እንደናንተ ያላችሁበት ሀገር ልዩነት ሊኖረው ይችላል። እንደዚህ እንትኑን ሰዓቱን ማሽከርከር ነው። ሰዓቱን ያው እንደዚህ ስታደርጉት ወደታችን ወደ ላይም ዝም ብላችሁ እጃችሁ ሰዓት ላይ ያለበት እንትን ስታደርጉት ይሽከረከራል። ስለዚህ ሰዓታችሁን መምረጥ። እኔ እንዳልኳችሁ 9 ሰዓት ነው የምመርጠው። 9 ሰዓት ፒኤም አደረኩትኝ። 9 ሰዓት ፒኤም ማለት 3 ሰዓት ምሽት ማለት ነው። እናንተ ደግሞ ሰዓታችሁ እርግጠኛ ሆኖ ያላችሁበት። ከዛ ምን እናደርጋለን? ስኬጁል ይላል ማለት ነው። ስለዚህ ለአርብ ከዚች ሳምንት አርብ ራሱ ፖስት ያደርግልኛል። በቃ እኔ ብኖርም ባልኖርም ኦንላይን በሆንም ባልሆንም ገጠር ልግባ ምንም ደስታ ላይ ልሁን ምንም ላይ ልሁን ሲስተሙ ስራውን ይሰራል። ስለዚህ በዚህ መልኩ ስኬጁል የሚለውን በመንካት ፖስት እናደርጋለን። ስኬጁል አደረግን እንበል። ሙሉን ነው ማሳያችሁ በስነ ስርዓት ብቻ የተነካውን መንካት። ከዛ ክሎዝ የሚለውን የተነካውን መንካት ብቻ ነው ከእናንተ የሚጠበቀው። ያን ማድረግ ካልቻላችሁ በደንብ ተለማመዱ። ከባድ ነው የሚሆነው፣ ምክንያቱም አንዳንድ ነገር ሲመጣም መረዳት መቻል አለባችሁ። ስለዚህ እሺ እዚህ ጋር አሁን ደግሞ በግራ በኩል የተደረደሩ ነገሮች አሉ። አሁን ለምሳሌ አዲስ ርዕስ አሪፍ፣ ምክንያቱም ርዕስ ታይትል በጣም ጥሩ ርዕስ መስጠት አሪፍ ስለሆነ ርዕሱን ልትቀይሩት ብታስቡ ወይም ፎቶውን ልትቀይሩት ብታስቡ ደግሞ እንዴት እንደምታደርጉ ላሳያችሁ። አሁን በጎን በኩል በግራ በኩል ከፎቶ አጠገብ 4 ነጠብጣቦች አሉ። ከሱ በታች ደግሞ ሁለተኛው ያለችው ኮንተንት ትባላለች። ቪዲዮቻችን የምናገኝበት ቦታ ነው። ነካኋትኝ። ኮንተንት ትባላለች። እሺ ደስ የሚል የቀን ውሎ ትላለች። ስኬጁል ሆናለች እያለኝ ነው። ምን እናደርጋለን? ኤዲት ልናረጋት ነው። እሷን ኤዲት ልናረጋት ነው። ነካናትኝ። ቪዲዮ መሃሉን ንክት ነው የምታደርገው። ርዕስ መቀየር ከፈለኩኝ የርዕስ ቅድም ልክ እንደ ቅድም የርዕስ መጻፊያውን እንገባና
እንደዚህ ብለን የምንፈልገው ርዕስ ሰጠን። ገባችኋ? እሺ አሁን ደግሞ ሰዓቱን ደግሞ መቀየር ከፈለጋችሁ ለአርብ ቀጥሬው ነበር አለ ስልካችሁ በሁለት ጣታችሁ ማስፋትም ማጥበብም ትችላላችሁ። እሺ አልታይ እንዳይላችሁ። አሁን ልክ እናሰፋውና እዚህ ጋር ስኬጁል የሚል አለ። ስኬጁል ሰዓቱ ለአርብ አድርጌው ነበር። ለአርብ ቆንጆ ቪዲዮ ቅድሚያ የሚፖስት ካገኘው ይሄኛው ለሌላ ጊዜ ላርገውና ለአርብ ሌላ ቪዲዮ የሚፖስት ካላችሁ መቀየር። ስለዚህ ቀስቷን መንካት ልክ 17 ነበር አለ ባለፈው ያረኩትኝ እሷን ንክት ታረጉና ለመቼ ላርገው አሁን ዙም የሆነውን ማጥበብ ዙም የሆነውን ማጥበብ በሁለት እጃችሁ ማጥበብ ማስፋት ትችላላችሁ። ነካሁትኝ። አሁን ቀን መቀየር ለእሁድ ከፈለኩኝ 19 አርብ አይደለ ኤፍ አርብ ነው ብያችሁ የለ ለ19 ማድረግ ለ19 ካደረግን በኋላ ሰዓቱ በተመሳሳይ ሰዓት ቢሆን ጥሩ ስለሆነ ይሁን እንዳለ ከዛ ምን እናደርጋለን? ደን የሚለውን ነካለን። ደን የሚለውን ነክተን አሁን አልጨርስንም። ሴቭ ካላልነው ዋጋ ያለውን ከላይ በኩል ታያለችዋለች። የቀየርነው ነገር ሴቭ ይሁንልን፣ ተቀማጭ ይሁን። ሲስተም ካልሆነ አይዘውም፣ ሴቭ እንላለን ማለት ነው። ገብታችኋል? አሁን ፖስት አድርገን ጨረስን ማለት ነው። ስለዚህ አርብም ኖርንም አልኖርንም ምንም ሆነ አልሆነ ፖስት ይሆናል ማለት ነው። ገብታችኋል?